ሰላም ጋይስ ወደ ባቡል ኸይር የበጎ አድራጎት ድርጅት መተናል። እንግዲህ አላማቸው 1 ሚሊዮን ማድረስ ነው። ራምዚን ሪል ስቴት በአንድ ቀን በሁለት ቀን እናደርሰዋለን። በእርግጠኝነት እነሱም ሽልማታቸው እንደሚያገኙ 100% ኮንፊደንት ነኝ፣ በእናንተ ስለምተማመን ማለት ነው። አሁን ከየት ነው የምንጀምረው? እንዴት ናችሁ? ባይዞ ሰላም ነው? ያው ቀረጻ እንደምን አለ? ሰላም ነው ወይ? ያው ተያይተን ነበር ዝም ብለን ለካሜራው ለቀረጻው ነው። ሰላም ነው? እሺ ዋው ሃይ ናት እንዴት ነሽ? ኡይ ቴንክ ዩ ሶ ማች ቴንክ ዩ ሶ ማች። እንዴት ነው ወንድሜ? እሺ ሰላም ናችሁ? እንዴት ነው? አለን። ኦ ቴንክ ዩ ሶ ማች። እንዴት ናችሁ? ባቡል ኸይር ስለመጣው በጣም ደስ ብሎኛል። እሺ ዋው አለና እንዴት ነሽ? ሰላም ነው? ዋው ሰላም ባቡል ኸይር ነን። እንደምን አላችሁ? ዛሬ እንግዲህ በባቡል ኸይር የእርዳታ ድርጅት ተገኝቻለሁ። ራምዚን ሪል ስቴት ማለት ነው 1 ሚሊዮን ፎሎወር ካስገባችሁን 8 ሚሊዮን ብር እንሰጣለን ብለዋል ለባቡል ኸይር ማለት ነው። ስለዚህ የኔ ዓላማ ምንድነው? በ6 ሰዓት ውስጥ እንድናስገባው። እኔ ራሴ በየ2 ቀኑ 100,000 ፎሎወር እያደኩኝ ነው። ይሄው ራምዚን ሪል ስቴት ደግሞ 1 ሚሊዮን ማስገባት አያቅታችሁም ጋይስ። ስለዚህ በ6 ሰዓት ውስጥ 1 ሚሊዮን እናስገባቸው። ባቡል ኸይር ደግሞ 500,000 ፎሎወር እናስገባቸው። ከዚህ በታች የሚቀጥሉ ቪዲዮዎች አሉ። ያው ቀጣይ ቪዲዮ ይጫኑ የሚላለ ስለ ባቡል ኸይር ማወቅ ከፈለጋችሁ እነሱ ቪዲዮዎች እዩዋቸው። ያው ታኩሬ መታለች እንደምትመለከቱት። ታኩሬ የምትለው ነገር አለ ያው ቦታው ላይ ላስቀምጥ ብዬ። ኤኒዌይስ ቴንክ ዩ ሶ ማች። ፎሎ ማድረግ እንዳትረሱ። ላይቭም ይገባሉ። ወደ ባቡል ታጋረጋቸዋለሁ ከዚህ በታች ማለት ነው። ግቡና ጊፍት መስጠት ከፈለጋችሁ መስጠት ትችላላችሁ። ተከታተሏቸው ጋይስ፣ እንወዳቸዋለን። ኢንሻአላህ ይሳካ። ኢንሻአላህ ይታባት። ኢንሻአላህ ጸዴ ባም ሰላም ሰላም አለን። እንዴት ነሽ? አዎ አላውቅም። በጣም ትልቅ ድርጅት ነው። በጣም ትልቅ ነው። በጣም ደስ ይላል የምታደርጉት ነገር። ሃይ ሰላም ሃይ ሰላም ቴንክ ዩ። እኔም ደስ ብሎኛል ስለመጣ። ሃይ ሰላም ሃይ አሁን ደስ የሚሉት ማርያም በጣም ደስ ያለው እንደውም አሁን በጣም ሰዎች ከሄዱ በኋላ ነው የመጣው። ወላሂ እንደዚህ ፓርት 4-5 ወጥቷል። ዋው እሺ በጣም ደስ ይላል። ሰላም ዋው ኢትስ ቢዩቲፉል። ስለመጣው በጣም ደስ ብሎኛል ከውስጤ በጣም እንደምን አላችሁ? ሰላም ነው? ሰላም አለይኩም ነው። ሰላም አለይኩም አፊ ላስጎብኝ። እንኳን በድጋሚ ስለመጣ በጣም ደስ ብሎናል። ያው ድርጅታችን ባቡል ኸይር ባትመጣም ታውቃለህ ብዬ አስባለሁ። በቋሚነት ምገባ ላይ ነው የሚሰራው። ከ5000 በላይ ተመጋቢዎች አሉን በቋሚነት ማለት ነው። እነዚህ ተመጋቢዎች በሶስት አይነት መንገድ ነው ሰፖርት የሚደረጉት። አንደኛው እንዳያቸው የተሰራው ምግብ ቀን በቀን እየመጡ ይዘው ይሄዳሉ። ሁለተኛው አስቤዛ የሚወስዱ ቤተሰቦች አሉ። አስቤዛ የሚወስዱት ቤተሰቦች ሁለት አይነት ቤተሰቦች ናቸው። አንድ በፊት ላይ ጥሩ ነው የሚኖሩ ግን ያው በተፈጥሮ ምንም በሰው ሰራሽ የተለያዩ ችግር ደርሶባቸው በራቸውን ዘግተው የተቀመጡ ቤተሰቦች አሉ። እነሱን ቀን በቀን እዚህ አምጥቶ ማሰለፍ ከባድ ነውና የአስቤዛ ድጋፍ ነው የምናደርግላቸው። ሌላው ቤታቸው ራቅ ያለ ቦታ በየቀኑ መጥተው በትራንስፖርት እጥረት መጥተው ማይወስዱ ቤተሰቦች የአስቤዛ ድጋፍ እናደርግላቸዋለን። ሶስተኛው ደግሞ ቤት ለቤት ነው። አልጋ ላይ የቀሩ ቤተሰቦች አሉ ሚካድማቸው ሚጦራቸው ልጅ የሌላቸው እነሱ በድርጅቱ መኪና ቀን በቀን ቤታቸው ድረስ ምግብ ይወሰድላቸዋል ማለት ነው። ያው እዚህ ክፍል ምግቡ የሚበስለው እዚህ ቤት ላይ ነው። ሙስሊምም ነን ሙስሊሞችም እናቶች አሉ እዚህ። ያው ባቡል ኸይር ዘር ሃይማኖት የለም። ሰው የሆነ የተራበ ነው ገብቶ የሚጠቀሙ። ስለዚህ ስጋ ከሆነ ሙስሊሙን ክርስቲያኑን ይሰራል። ኖርማል የጾም ምግብ ከሆነ ግን ሁሉም ተባብሮ የተሰጣቸውን አስቤዛ ሰርተው እዛ ጋር ለሚቋጠሩት እናቶች ያስረክባሉ ማለት ነው። በጣም ደስ የሚለው አሁን 8 ሚሊዮን ብር ለባቡል ኸይር አስበው። በጣም ትልቅ ነገር ነው የሚያግዘው። በቃ እነዚህ ሰዎች በቃ ደስተኛ ሆነው ነው የሚቀጥሉት። ልጆች ምናምን ትልቅ ስራ ነው እየተሰራ ያለው። አሁን እነዚህ ላሉት ነው እንሰጣቸው። እዛ ከዚህ ያንሳ ሰጣን። ባጃችሁን ያዙ። እሺ ራሳችሁ ቦኖ
ጤና ይስጥልኝ አባት። ሁለት አንድ ሻባ አባቴ እንዴት ነህ? ይኸው እሺ ሁለት ነው። እሺ አባ ሁለት ነው። አንድ ጨምሮ እረን ተባጠበ በዚህችን ትንሽ መሙላት አለብኛ። ደፋኑ አበላሽሁት። ምርጥና አሰስ ወደዚህ ለራሱ ኤስ በቃ የታለ? ይሄኛው ነው። ያኛውን አንስተህ ክዳና። ኦኬ ተበላታለህ እንጂ አሁን ከዛ እንጠብቃለን። ፈሰስ አይደል? እሱ እንትኑ ነው ዋለኩ። ኦኬ ምጣዱ ዝቅ ብሏል። ምጣዱ ዝቅ ብሏል። ዝቅ አለ። ለዛ ነው የፈሰሰብክ። እንትና ኢምባላንስድ ነው። አሁን ካንተ አይደለም። ቆይ ገና እንዴት ነው? ምን ተሰማክ ስለ ባቡል ኸይር? በጣም ደስ ይላል። ኦርጋናይዝድ ናቸው በጣም በቃ ለሰዎች ሰው ማገዝ በጣም ከባድ ነው፣ ግን ይኸው ቀላል እያስመሰላችሁ ነው ሲታይ ከውጭ ማለት ነው። እና በጣም ቴንክ ዩ አመሰግናለሁ የምለው ኢቭን ወጡን ሲጨልፍ እንትን ሳረግ እንዳይጎርል እየፈራውኝ ነበረ። ጨምር ትላላችሁ እናንተ ግን ሰው አሪፍ ላይ ናቸው። እግዚአብሔር ይመስገን። ሰውም በቃ የበለጠ ከመጣ ብዙ ሰው ማገዝ ትችላላችሁ። ልክ ነው። አዎ ኦሬዲ ሁሉም ነገር ቦታውን አስይዛችሁታል። አሁን የሚያስፈልገው የበለጠ ሞር ምግብ፣ ገንዘብ፣ እርዳታ ምናምን ነው። በነገራችን ላይ ያው ከትንሽ አመት በኋላ ባቡል ኸይር የሰውን እርዳታ የሚጠይቅበት አጋጣሚ ይቆማል። ምክንያቱም ያው ቤተል ዓለም ባንክ አካባቢ ከመንግስት 5000 ካሬ ወስደን ግንባታ ጀምረናል። ትልቅ ግንባታ ነው። ያ ግንባታ ካለቀውን ከሆነ የተለያዩ የገቢ ምንጭ የሚያስገኙ ነገሮች ይፈጠራሉ እዛው። ስለዚህ ያው ባቡል ኸይር በአጠቃላይ ያቆማል ማለት ነው። የሰውን እርዳታ የሚጠይቅበትን አጋጣሚ ይቆማል ኢንሻአላህ። ያው ፕሮጀክቱ እሁን ከሆነ ማለት ነው። ካለቀ ግን ያም ለማለቅ የሁሉም ርብርብ ግዴታ ነው። በጣም ቀላል ነገር አይደለም። ሰዎች አንድ ብሎኬትም ሊሆን ይችላል ማንኛውም ነገር እዛ ቦታ ላይ አሻራቸውን እንዲጥሉ ነው ማስተላልፈው። ትልቅ ፕሮጀክት ነው። ቦታው ትንሽ አይደለም። ትልቅ ፋይናንስ ይጠይቃልና ይሄንን ፕሮግራም የሚከታተል ሁሉም አንድ ፌሮም ይሁን አንድ ብሎኬትም ይሁን እዛ ቦታ ላይ አሻራቸውን እንዲጥሉ ነው ማስተላልፈው። ኢንሻአላህ እናንተም ትጥላላችሁ ብለን እናስባለን። ችግር የለውም። ኢንሻአላህ ችግር የለውም። በነገራችን ላይ ለሰዎች ማስተባበር ራሱ ሰደቃ ነው። ሰዎች ምጽዋት ነው። አዎ ምጽዋት ነው ማለትም ሰዎች አሁን እንደዛ አይነት ቦታ ሰው መለገስ ፈልጎ የት ልለግስ ብሎ ቦታ የሚያመላክተው ሰው የሚፈልግበት አጋጣሚ ያለና እንደነዚህ ቦታዎች አሉ ብሎ ማመላከት በራሱ አላህ ዘንድ ትልቅ ቦታ ያስገኛል። ስለዚህ አያችሁትንም ለሰዎች ማስተላለፍ ግዴታችሁ ነው ማለት ነው። yes ግዴታ ነው። ምን በቃው ጨረስን። በቃ ሀኒ ሰፊድ ምን አላት ሰፊድ ነኝ እዩ ሀኒ ያ ምን የጨረሰ ችግር የለውም። እዛ ሄዶ ምሳሌ ተመልከት እንግዲህ አሪፍ እንጀራ ነው። በቂ እንዴ ትላለህ። ስዕል ነው ያስመሰልኩት ታውቃለህ። እንቅመሰው። አይ ተረጋጋና ደስ ይላል በጣም። እዚህ ጋር ነው የሚሆነው። ከዛ ከነሰፊዱ አረ ላውድ ልክ ነህ። ኩረት አረ ይቀላቀል። ኩረት አንተ ልምድ አለ። ባክግራውንድ መጣናት አለብህ። አባት ይካው ይደረጋ እንሂድ በሉ
ትንሽ ኧረ ተንጠባጠበ። በዚህችን ትንሽ መሙላት አለብኛ። ድፋ ነው አበላሽሁት። ምርጥና አሰስ ወደዚህ ለራሱ ኤስ በቃ የታለ? ይሄኛው ነው ያኛውን አንስተህ ክዳና። ኦኬ ትበላታለህ እንጀራ። አሁን ከዛ እንጠብቃለን። ፈሰሰ አይደል? እሱ እንትኑ ነው ውሃ ለኩ። ኦኬ ምጣዱ ዝቅ ብሏል። ምጣዱ ዝቅ ብሏል። ዝቅ አለ። ለዛ ነው የፈሰሰብክ። እንትና ኢምባላንስድ ነው። አሁን ካንተ አይደለም። ቆይ ገና እንዴት ነው? ምን ተሰማክ ስለ ባቡል ኸይር? በጣም ደስ ይላል። ኦርጋናይዝድ ናቸው በጣም በቃ ለሰዎች ሰው ማገዝ በጣም ከባድ ነው፣ ግን ይኸው ቀላል እያስመሰላችሁ ነው ሲታይ ከውጭ ማለት ነው። እና በጣም ቴንክ ዩ አመሰግናለሁ የምለው ኢቭን ወጡን ሲጨልፍ እንትን ሳረግ እንዳይጎርል እየፈራውኝ ነበረ። ጨምር ትላላችሁ እናንተ ግን ሰው አሪፍ ላይ ናቸው። እግዚአብሔር ይመስገን። ሰውም በቃ የበለጠ ከመጣ ብዙ ሰው ማገዝ ትችላላችሁ። ልክ ነው። አዎ ኦሬዲ ሁሉም ነገር ቦታውን አስይዛችሁታል። አሁን የሚያስፈልገው የበለጠ ሞር ምግብ፣ ገንዘብ፣ እርዳታ ምናምን ነው። በነገራችን ላይ ያው ከትንሽ ዓመት በኋላ ባቡል ኸይር የሰውን እርዳታ የሚጠይቅበት አጋጣሚ ይቆማል። ምክንያቱም ያው ቤተል ዓለም ባንክ አካባቢ ከመንግስት 5000 ካሬ ወስደን ግንባታ ጀምረናል። ትልቅ ግንባታ ነው። ያ ግንባታ ካለቀውን ከሆነ የተለያዩ የገቢ ምንጭ የሚያስገኙ ነገሮች ይፈጠራሉ እዛው። ስለዚህ ያው ባቡል ኸይር በአጠቃላይ ያቆማል ማለት ነው። የሰውን እርዳታ የሚጠይቅበትን አጋጣሚ ይቆማል ኢንሻአላህ። ያው ፕሮጀክቱ እሁን ከሆነ ማለት ነው። ካለቀ ግን ያም ለማለቅ የሁሉም ርብርብ ግዴታ ነው። በጣም ቀላል ነገር አይደለም። ሰዎች አንድ ብሎኬትም ሊሆን ይችላል፣ ማንኛውም ነገር እዛ ቦታ ላይ አሻራቸውን እንዲጥሉ ነው ማስተላልፈው። ትልቅ ፕሮጀክት ነው። ቦታው ትንሽ አይደለም፣ ትልቅ ፋይናንስ ይጠይቃልና ይሄንን ፕሮግራም የሚከታተል ሁሉም አንድ ፌሮም ይሁን አንድ ብሎኬትም ይሁን እዛ ቦታ ላይ አሻራቸውን እንዲጥሉ ነው ማስተላልፈው። ኢንሻአላህ እናንተም ትጥላላችሁ ብለን እናስባለን። ችግር የለውም ኢንሻአላህ ችግር የለውም። በነገራችን ላይ ለሰዎች ማስተባበር ራሱ ሰደቃ ነው። ሰዎች ምጽዋት ነው። ምጽዋት ነው ማለትም ሰዎች አሁን እንደዛ አይነት ቦታ ሰው መለገስ ፈልጎ የት ልለግስ ብሎ ቦታ የሚያመላክተው ሰው የሚፈልግበት አጋጣሚ ያለና እንደነዚህ ቦታዎች አሉ ብሎ ማመላከት በራሱ አላህ ዘንድ ትልቅ ቦታ ያስገኛል። ስለዚህ ያያችሁትንም ለሰዎች ማስተላለፍ ግዴታችሁ ነው ማለት ነው። yes ግዴታ ነው። ምን በቃው ጨረስን። በቃ ሀኒ ሰፊድ ምን አላት ሰፊድ ነኝ አዩ ሀኒ ያ ምን የጨረሰ ችግር የለውም። እዛ ሄዶ መሳል ተመልከት እንግዲህ አሪፍ እንጀራ ነው። በቂ እንዴ ትላለህ። ስዕል ነው ያስመሰልኩት ታውቃለህ። እንቅመሰው። አይ ተረጋጋና ደስ ይላል በጣም። እዚህ ጋር ነው የሚሆነው። ከዛ ከነሰፊዱ አረ ላውድ ልክ ነህ። ኩረት አረ ይቀላቀል። ኩረት አንተ ልምድ አለ። ባክግራውንድ መጥናት አለብህ። እንሂድ በሉ እንግዲህ ባቡል ኸይርን ጎብኝተሃል። ይቀጥል የምትለው ነገር ካለ ወይም ደግሞ ይጨመር ወይ ይስተካከል የምትለው ነገር ካለ ኮሜንት እንቀበላለን። ያ ምንም እውነት ለመናገር በጣም ኦርጋናይዝድ ናችሁ። ሁሉም ነገር በቃ ሊስት የተያዘ ነው። ሰዎች ይታወቃሉ፣ ማን በላ ማን አልበላም። ደግሞ ከዛም አልፎ የስኳር ህመም የደም ግፊትም ይሁን ምናምን እነዚህም ተጠንተው እንትናቸው ነው የሚሰጣቸውና ትልቅ የሆነ ነገር ነው ይሄ። እና አሁን ምን ማለት እንዳለብኝ አላውቅም። አሁን የኔ ዓላማ ምንድነው አዶናይ ፋውንዴሽን የሚል ከፍቼ 25000 ሰዎች ህፃናቶች እና 25000 አረጋውያን ማገዝ ነው የኔ ዓላማ ማለት ነው። እዛ ደረጃ መድረስ እፈልጋለሁ። አሁን ጀምሬዋለሁ በአቅሜ እና አሁን ይሄ በቃ ትልቅ ትምህርት ነው የሆነኝ፣ ትልቅ መንገድ ነው የሆነኝ። ያየሁትም ነገር ወደ ራሴ ነው የበለጠ ብዙ ሰዎችም እንደማገዝበት አንድ ቀን እርግጠኛ ነኝ። እና ቴንኪዩ ምሳሌ ስለሆናችሁ እናንተ ሃይማኖት ሳትለዩ ብሔር ሳትለዩ ምንም ማገዙ በጣም ትልቅ ነገር ነው እና ወዳችኋለሁ ሁላችሁም። ቴንኪዩ ሶ ማች